እና የሚገራርሙ 9 አይነት የኮርኒስ ዲዛይኖችን ይዤላችሁ ወደ እናንተ መጥቻለሁ። እኔ ለቤተ መርጬ እናንተም ለቤታችሁ እንድትመርጡ እንግዲህ እንደወረደ ይዤላችሁ መጥቻለሁ። እንግዲህ ውድ ብርሃን ሚዲያ ቤተሰቦች ሰብስክራይብ በማድረግ ቤተሰቡ ነው። አዲስ የሆናችሁ ብርሃን ነኝ። ቻናልን ሰብስክራይብ በማድረግ ቤተሰቡ ነው። ኮሜንት፣ ላይክ እና ሼር በማድረግ አበረታቱ። ከነዚህ ከ9 የኮርኒስ ዲዛይን ደግሞ የእናንተ ምርጫ የትኛው እንደሆነ ኮሜንት ላይ አስቀምጡልኝ። በጣም ምርጥ የሆነ ዲዛይኖችን ነው ይዤላችሁ ወደ እናንተ የመጣሁት። እንግዲህ እኔ ከዚህ ውስጥ እንግዲህ በጣም የመሰጠኝ 2 አይነት ዲዛይን ነው። ከዛ ሁለቱ አንደኛ ነው ብዬ ያስቀመጥኩትን መርጬ ነበር። ይሄን እየወደድኩም ሁለተኛ ነው ብዬ ያስቀመጥኩትን መርጬ ያለው። እንግዲህ እናንተም ለቤታችሁ ምረጡ። ደግሞ ካሬ በዚህ ሰዓት ኮርኒስ ለማሰራት የምትፈልጉት ደግሞ ካሬ በስንት ነው የምትሰራ የሚለውን ነገር መጨረሻ ላይ አስቀምጣላችኋለሁ። ላይክ በማድረግ እና ሰብስክራይብ ያላደረጋችሁ ደግሞ ሰብስክራይብ በማድረግ ቪዲዮውን እንጀምር። ውድ ቤተሰቦች እንግዲህ አንደኛ ነው ብዬ ያስቀመጥኩት የኮርኒሱ ዲዛይን ይህንን ነው። ይህንን ነገር አንደኛ ነው ብዬ ነው ያስቀመጥኩት ከ9 ማለት ነው። በጣም ምርጥና ዘመናዊ የሆነ ኮርኒስ ዲዛይን ነው። ይሄ ዲዛይን እንግዲህ ለጭቃ ቤትም ለብሎኬት ቤትም ይሆናል እና ቤት የጭቃ ነው እንደዚህ ማሰራት አይቻልም ምናምን ብላችሁ ምንም ነገር እንዳታስቡ። በዚህ ሰዓት ኮርኒስ ብሎኬት ቤት የምሰራውንም የጭቃ ቤት ማሰራት ይቻላል። ብቻ እናንተ ምንም ነገር አትጨነቁ። ገንዘብ ብቻ ገንዘብ ነው እንጂ አስፈላጊ ያው ጭቃ ቤቱንም እንግዲህ ዘመናዊ ብሎኬት ቤት ማድረግ ይቻላል ማለት ነው። ገንዘብ ይጨነቅ። ሁለተኛ ብዬ ያስቀመጥኩት ደግሞ እንግዲህ ይሄ ነው። ውድ ቤተሰቦች ይሄ እንግዲህ ሁለተኛ ብዬ ያስቀመጥኩት ይሄ ነው፣ በእኔ እይታ ማለት ነው። እናንተ በእናንተ እይታ አንደኛው የትኛው እንደሆነ ሁለተኛ የትኛው እንደሆነ ግን አላወኩም። በሁለተኛ ደረጃ ይሄንን አስቀምጫለሁ። ውድ ቤተሰቦች ይሄ ደግሞ ለየት የሚያደርገው ነገር መሀል ላይ ያለው 4ቱም ማብራቶች ቤቱን ድምቅ አድርጎታል። በዛ በኩል እንግዲህ በሁለቱም ጠርዝ 3 የኮከብ ማብራት አለ። በዚህም በኩል ማለት ነው እና አይታይም እንጂ እዚህ ጋር የሚታያችሁ 3 የኮከብ ምልክት ያለውን ማብራት እና በዚህ በኩል ደግሞ አለ አይታይም እንጂ በፈለጋችሁት ጊዜ እሱን ማብራት ትችላላችሁ። ባልፈለጋችሁት ጊዜ የመሀሉን ብቻ ማብራት ትችላላችሁ። እና እንግዲህ እኔ ከዚህና አንደኛ ነው ካልኩት ከሁለቱም አንዱን ነው የመረጥኩት። እንግዲህ ለምን አንደኛ ነው ያልኩትን ትቼ ሁለተኛውን እንደመረጥኩትም ደግሞ እነግራችኋለሁ። ውድ ቤተሰቦች እንግዲህ ይሄንን ከሚዲያ ወርድቼ ምናምን ፈላልጌ አይደለም። ለቤትሽ እንግዲህ የለፋሽበት ቤት ነው። በጣም ምርጥ የሆነ ዲዛይን በራስሽ ምርጫ ይሰራልሽ። ምረጭ የተብዬ ነውና ራሴ መርጬ ነው ለቤቴ የማሰራው ማለት ነው። ውድ ቤተሰቦች እናንተም የራሳችሁ ምርጫ ይሁን። ያው እነሱ ቤተሰቦች በመረጡት እናንተ በኋላ ላይ ትንሽ ቅሬታ ከሚኖራችሁ መጀመሪያ በስታሰሩ በቃ ይሄ እንደዚህ ይሆንልኝ ብላችሁ ገንዘብ ካወጣችሁ አይቀር በፈልጋችሁት በራሳችሁ ዲዛይን ማሰራት ትችላላችሁ። ብዙ ሰው በማይፈልጉት ዲዛይን ቤታቸው ምናምን ተሰርቶ ከሄዱ በኋላ መጥቢያቸውን ምናምን ሽንት ቤታቸውን ኩቺናቸውን ምናምን አፍርሶ እንደገና ሲሰሩ እናያለን። ይሄ 2 ወጪ ከመውጣት በፊት ገንዘብ የምታወጡት እናንተ ናቸው። በራሳችሁ ዲዛይን እንዲሰራ ቤተሰቦቻችሁን ማማከር አለባችሁ። ቤተሰቦችም ደግሞ እናንተ መልካም ነው የሚያስቡት እና በራሳቸው ዲዛይን ቢያሰሩም ያው እናንተ ከወደዳችሁ ችግር የለም። ይኸው 3ኛ ብዬ ያስቀመጥኩት ደግሞ ይሄ ነው። ውድ ቤተሰቦች ላይክ ካላደረጋችሁ ፕሊስ ላይክ አድርጉ። ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ። 3ኛ ብዬ ያስቀመጥኩት በእኔ እይታ ይሄ ነው ማለት ነው። ውድ ቤተሰቦች ምናልባት ይሄ ለእናንተ አንደኛም ሊሆን ይችላል። እኔ ግን 3ኛ ነው ብዬ እኔን አስቀምጫለሁ። ውድ ቤተሰቦች ይኸው 3ኛ ያምራል፣ ብቻ ምርጥ ነው አሰራሩ ምናምን። የ3ኛ ነው ብዬ ያስቀመጥኩት ይሄ ነው። በእናንተ እይታ የትኛው 3ኛ እንደሆነ አላውቅም። የትኛው በእኔ እይታ 3ኛ ነው ብዬ ያስቀመጥኩት ይሄን ይመስላል ማለት ነው። ውድ ቤተሰቦች እንግዲህ ከ9 አይነት ይሄ 3ኛ ነው እያስቀመጥኩት ነው። ቀጣዩን ደግሞ አብረን እንመለከታለን። እንግዲህ በካሬ ደግሞ በዚህ ሰዓት ኮርኒስ በካሬ በስንት እየተሰራ ነው የሚለውን ነገር ያው እኔ
በእኔ ቤት የሚሰራውን እነግራቸዋለሁ። ግን ያው በየአካባቢው ግን ይለያያል። እንደየ አካባቢው ስለምንለያይ እኔ የምነግራቸውን ይዛችሁ ቤተሰብ ጋር እንዳትጣሉ። እሺ፣ ይሄ ሶስተኛው ሲሆን አራተኛውን ደግሞ እኔ አራተኛ ነው ብዬ ያስቀመጥኩትን እነግራቸዋለሁ። ውድ ቤተሰቦች እንግዲህ እናንተም ያው እናንተ እየመረጣችሁትንም ዲዛይን ኮመንት ላይ ግን እንደዚህ አይነት መርጫለሁ ብላችሁ ማስቀመጥ ትችላላችሁ። እንግዲህ አራተኛ ላይ ብዬ ያስቀመጥኩት ይሄ ነው። ውድ ቤተሰቦቼ እንዴት ነው እናንተ እንዴት አያችሁት? ምናልባት አራተኛ ላይ ያስቀመጥኩትን እናንተ አንደኛ ላይ የምታስቀምጡ ትችላላችሁ። መብታችሁ ነው። እኔ አራተኛ ብዬ ያስቀመጥኩት ይሄ ነው ማለት ነው። ግን ብኔታ አራተኛ ነው ብዬ ያስቀመጥኩት ይሄ ነው። ይሄ አንደኛው ሊሆን ይችላል ለእናንተ በተለያየ አረብ ሀገር ላይ የምንከራይበት ቤት ያለው አይነት እንደዚህ አይነት ነው ማለት ነው። ያው እኛ ያለንበት አካባቢ ነው እንደዚህ አይነት ኮርኒስ ዲዛይን አለ። የሀገር ቤትም አለ። ያው በእኔ እይታ የአራተኛ ነው ብያለሁ። እናንተ ስንተኛ እንደምትሉት ግን እኔ እርግጠኛ አይደለሁም፣ አላወቅኩም ማለት ነው ቤተሰቦቼ። እና ይሄ አራተኛ ነው ውድ ቤተሰቦች። እናንተ አንደኛ ሊሆን ይችላል ለነገን። ይሄ አራተኛ ነው። አምስተኛ ነው ብዬ ያስቀመጥኩትን ደግሞ አሳያችኋለሁ ማለት ነው ውድ ቤተሰቦች። ገና እየታስቀመ አምስተኛ ነው ብዬ ያስቀመጥኩትን ውድ ቤተሰቦች እንግዲህ አምስተኛ ነው ብዬ ያስቀመጥኩት በኔ ይሄ ነው ማለት ነው። ይሄም ያው ቆንጆ ነው። መስቀል ምልክት አለው። ቆንጆ ነው። ብቻ እያንዳንዱ የሚመርጠው ዲዛይን ራሱ እንደፈለገ ነው። ይህን እንድትመርጡ ትችላላችሁ። አይደና እኔ ከዘጠኝ የኮርኒስ አይነት ይህንን አምስተኛ ነው ብዬ አስቀምጫለሁ ማለት ነው። ግን የኔ ምርጫ ትክክል ላይሆንም ይችላል። በእናንተ ምርጫ እየሆንላችሁ እና ያው ጓጓውን የመረጥኩትን ልነግራችሁ ማለት ነው። እኔ የመረጥኩትን ልነግራችሁ ጓጉቻለሁ፣ እነግራችኋለሁ። እና ስራ ላይ ስለሆንኩ ነው። ያው በጣም ምርጥ ነው። ይሄም በነገራችን ላይ ዲዛይኑ ይሄም በጣም ምርጥ ነው። ትንሽ ቆየት ያለ ይመስለኛል። ይሄ ዲዛይን ቆየት ያለ ይመስለኛል። አወኩም ብቻ ከዚህ በፊት አይቻልም እንደዚህ አይነት ዲዛይኖችን። እሺ ይሄ አምስተኛ ነው። በአምስተኛ ላይ ያስቀመጥኩት ዲዛይን ነው። ስድስተኛ ላይ ያስቀመጥኩት ደግሞ ውድ ቤተሰቦች ይሄ ነው ማለት ነው። አንደኛውን ስድስተኛ ላይ አስቀምጥ አደባልቀሻል እንዳትል እና የምር ያምራል። እኔ እንጃ እኔ ያስቀመጥኩት አቀማመጥ አይዶን ነው። ግን ያው ይሄ ራሱ እውነት አሁን አምስተኛ ላይ መቀመጥ አለበት ነው። ምንድን ነው ስድስተኛ ላይ ቆንጆ ነው፣ ያምራል። ቤቱን ጽድት አድርገዋል ማለት ነው። ይሄ ራሱ ምርጥ ነው እሱ። እናንተ እንግዲህ ትወዱታላችሁ ብዬ አስባለሁ። ከዚህ ዲዛይኖች እናንተ ስክሪንሾት አድርጋችሁ ለቤታችሁ እንዲሰራ ማድረግ ትችላላችሁ ማለት ነው። ውድ ቤተሰቦች እንግዲህ ውድ ቤተሰቦች ስድስተኛ ላይ ያስቀመጥኩት ዲዛይን ደግሞ ይሄ ነው። የምር የኔ ነገር አሁን አንደኛ ላይ መቀመጥ አለበት፣ ስድስተኛ ላይ አስቀምጬ የምር በዚህ ላይ አስተያየት ግን ቪዲዮን በደንብ ከሰማችሁ ማለት ነው በዚህ ላይ አስተያየት እንደምትሰጡ ተስፋ አድርጋለሁ። ሳይለንት ላይ ሆናችሁ ቪዲዮን ካላደመጣችሁ በስተቀር እኔ ራሱ እና ይሄ ስድስተኛ ላይ ብያለሁ። ሶስተኛ ላይ መቀመጥ ነበረበት። ይህንን እንግዲህ እንደ እድላቸው ሌሎቹ ገብቷል። የምር እኔ በጣም ግን እውነት መጀመሪያ ሁለት ብቻ ነበር የተላከልኝ ማለት ነው። ሁለት ከተላከልኝ በኋላ በቃ ከመረጥኩ በኋላ ከሁለቱም አንዱን ከመረጥኩ በኋላ ሌላ ደግሞ ተላከል ስላከልኝ ወይኔ በቃ አምሶ ሶሪ በቃ ይሄንን ነው የምፈልገው አልኳቸው።
መጀመሪያ ወደድኩት ነው ማነሰ ወደው ነበር እኔ ወደድኩትና የቀየርኩት ነው ለነግራችሁ ጓጓው። እሺ ይሄ ስድስተኛ ላይ ብያለሁ። ኦኬ ስድስተኛ ነው ይሄ ማለት ነው። ቤተሰቦች እንግዲህ ያው ቤታችሁን ለማሳመር ገንዘብ ካወጣችሁ አይቀርምሽ በቃ ስልት አድርጋችሁ መስራት ትችላላችሁ። ይሄ ሰባተኛ ላይ ያስቀመጥኩት ደግሞ ያን ምርጫኛ አደባልቅሻል እንዳት ሰባተኛ ላይ ያስቀመጥኩት ይሄ ነው። እንደ ወረደ ነው ከሚዲያ ምናምን የሰረቁት አይደለም እነግራችኋለሁ። እንግዲህ የላኩልኝ ሰዎች ከሚዲያ ወርዶ ምናምን ሊኮልኝ እንደሆነ አይደለም ግን እኔ ጋር እንደተላከ ነው። እና ይሄ ሰባተኛ ላይ ያስቀምጫለሁ። እና ይሄ ሰባተኛ አልኩት እናንተ አንደኛ ብላችሁ እንደሆነ ይችላል። ወንድ ቤተሰቦች እንግዲህ አላወቅኩም። እና ይሄ ሰባተኛ ነው። ስምንተኛ እና ዘጠነኛው ነው ካሳየው በኋላ እኔ ወደ መረጥኩት ምርጫና በዚህ ሰዓት ያው ኮርኒስ በካሬ ስንት ነው የሚለው ነገር እነግራችኋለሁ ማለት ነው። ውድ ቤተሰቦች እንግዲህ ሰብስክራይብ ላይክ ካላደረጋችሁ ላይክ ሰብስክራይብ አድርጉልኝ። ቴንክ ዩ ሶ ማች። እሺ ውድ ቤተሰቦች የምር በኔ ላይ እንደምትስቁ ተስፋ አደርጋለሁ። አሁን ይሄን ስምንተኛ ላይ ይደረጋል እንዴ? ይሄንን አንደኛ ላይ መሆን ነበረበት ስምንተኛ ላይ በኔ የምር ቅድም በቃ ስምንተኛ የሚሆኑትን አንድ ሶስተኛ ላይ ምናምን አድርጌ ነው እና ይሄም ያምራል። ግን ስምንተኛ ላይ መቀመጥ አልነበረበት፣ ሁለተኛ ላይ መቀመጥ፣ ሶስተኛ ላይ መቀመጥ ነበረበት እና የምር በጣም የሚያምረው አሁን ይሄ ያምራል በጣም። መጀመሪያ የተላከልኝ ይሄንና የሆነ ነበረ ከዛ በኋላ ሌላ የተጨመረና እኔ ማሳብን የቀየርኩት። እሺ ይሄ ስምንተኛ ነው። የዘጠነኛ አንድ ይቀረዋል። እሱን ካሳየሁ በኋላ እኔ የመረጥኩትን ደግሞ ልነግራችሁ ነው ማለት ነው። ውድ ቤተሰቦቼ አሁንም አብሮነታችሁ አይለየኝ፣ አበረታቱኝ። እሺ በቃ ወካ አለቀ ማለት ነው። እኔ የመረጥኩትን መጀመሪያ ይሄንን መርጬ ነበር። ውድ ቤተሰቦቼ ይሄንን ነው የመረጥኩት። በቃ ይሄንን መርጬ ማለት ነው። መጀመሪያ ቤትን ራስ በጣም ውበት ይሰጠዋል ብዬ በቃ እንደ ብሎኬት ቤት አስመስለዋል ብዬ እንትን ብዬ ይሄንን መርጬ ነበር። ምርጥ ነው ብዬ በቃ ቤተሰቦችም ይሄንን መረጡ ማለት ነው። የመረጥኩትን ነው እነሱም የመረጡት። ዋው ብዬ ምርጥ ነው እንትን ካልኩ በኋላ መሀል ላይ ማብራት የለምና ሌላ መርጥ መሀል ላይ ማብራት ያለው ሌላ ሲመጣ ደግሞ ያንን ቀየርኩት። መሀል ላይ ማብራት ያለው ነው የመረጥኩት ምክንያት አሁን ይሄንን መርጬ ነበር። ግን ሁል ጊዜ መኖሪያ ቤት ስለሆነ ሁል ጊዜ ስበራ እዚህ ጋር ያለው ሶስቱ ማብራቶች እና በዚህም ያለው ሶስቱ ማብራት ኮከብ ማብራቶች ቶሎ ልብላች ስለምችል ይሄንን ቶሎ ሁሌ ከመቀየር ብዬ መሀል ላይ ያለው ማብራት ያለውን መረጥኩት ማለት ነው። መጀመሪያ ይሄንን መርጬ ነበር አንደኛ ነው ብዬ ነበር። ከዛ በኋላ መሀል ላይ ማብራት የለም 10 ማብራት ከመቀያየር እና ሊቃጠል ይችላል እዚህ ኮከብ ማብራቶች ብዬ ያን መረጥ። ግን በዘመናዊነቱ በጣም ይሄን ምርጥ ነበር እና ቤተሰቦችም ይሄን መርጠው ነበር እና ግን የመረጥኩት ይሄንን መርጬ መጨረሻ ላይ ቀየርኩት ማለት ነው። ውድ ቤተሰቦች እንግዲህ የቀየርኩት እንደሞላሳ ግን ለክፉ አይሰጥም። ሁለተኛ ላይ ያስቀመጥኩት ይሄንን ነው የመረጥኩት ማለት ነው። ይሄንን ለቤት አድርጌያለሁ። ኳንጉራትም ለቤት ይሄንን መረጥኩት። እንግዲህ ይሄንን የመረጥኩበት ምክንያት ለምን እንደሆነ ታውቃላችሁ? ኮከብ ማብራት የሶስቱም ትናንሽ ማብራት ይታያችኋል አይደል? ይሄ እዛኛም ላይ አለ። ግን ይሄ እንደዚህ አይነት ማብራት መሀል ላይ ማብራት የሌለው ሁሌ ቤት መኖሪያ ቤት ስለሆነ ሁሌ ስበራ ምናልባት እዛ ኮከብ የሆኑ ማብራቶች ሊቃጠሉ ይችላሉ፣ ሊጠፋ ይችላል ምናምን ብዬ 10 ይሄንን ከመቀያየር ብዬ ይሄ መሀል ላይ ማብራት ያለውን ፈለኩት ማለት ነው። ለምን እዛ ኮከብ የሆኑ ማብራቶችን ከፈለጋችሁ ታበሩታላችሁ፣ ካልፈለጋችሁ ትተውታላችሁ። ግን ይሄ መሀል ላይ ያለውን ማብራት 4 ነው ያለው። 4 እንትን አምፖል ነው ያለው። ይሄን 2 አምፖሉን ማብራውና ማጥፋው እንደብቻ አድርጋችሁ ሁለቱን ደግሞ ማብራና ማጥፋል ለአራቱም 2 ማብራና ማጥፋ አድርጋችሁ
ቤቱም በደንብ እንዳይንጸባረቅ ምናምን ደልማም እንዳይሆን ከፈልጋችሁ ሁሉንም የምትፈልጉት ከሆነ ከፈልጋችሁ ሁለቱንም ብቻ ማብራት ትችላላችሁ። እኔ እንደዛ ብዬ መርጫለሁ። እናንተም እንደመረጣችሁ ተስፋ አድርጋለሁ። እኔ ምርጫ ነው ለቤቴ። እንግዲህ እግዚአብሔር ካለ የሀገር ቤት ስሄድም ደግሞ ሂጄ አሳያችኋለሁ ማለት ነው። ቤቴ እንዴት እንደተሰራ በዚህ ዲዛይን። ውድ ቤተሰቦቼ መጨረሻ ላይ ነግራችኋለሁ አልኩትን ደግሞ ካሬ በስንት እየተሰራ ነው የሚለው ነገር ደግሞ የኔ እንግዲህ እኔ እንደሰማሁት ካሬ በ750 እየተሰራ ነው አንድ ካሬ ማለት ነው። ስለዚህ አንድ ካሬ በ750 እየተሰራ ሲሆን ቤታችሁ ስንት ካሬ ነው የሚለውን ነገር በዛ ማባዛት ትችላላችሁ። ይሄ ያው ያለበት ቤትና እናንተ እኔ ያለበት ቤትና እናንተ ያላችሁበት እንደየ አካባቢው ስለሚለያይ ይህንን ግምት ውስጥ ማስገባት ትችላላችሁ። ይህ የዛሬ የኮርኒስ ዲዛይን ይህንን ይመስል ነበር። ውድ ቤተሰቦች የእናንተን ምርጫ ኮመንት ላይ አስቀምጡ። እንግዲህ ሌላ ጊዜም በጣም ምርጥ የሆነ ቪዲዮ ለእናንተ የምጠቅማቸውን ቪዲዮ ይዤላችሁ ስለሚመጣ ላይክ፣ ሼር፣ ኮመንት አድርጉ። ውድ ቤተሰቦች ቪዲዮን አይታችሁ ብቻ አትውጡ። አብሮነታችሁ አይለይ። ለዛሬ የነበረው ቪዲዮ ይህን ይመስላል። ከዚህ ስክሪንሾት አድርጋችሁ ለቤታችሁ ዲዛይን ማስቀመጥ ትችላላችሁ። ለቤተሰቦች መላክ ትችላላችሁ። ማሰራት የምትፈልጉት ስለነበረን ቆይታ እጅግ አድርጌ አመሰግናለሁ። ውድ ቤተሰቦች፣ ውድ ኢትዮጵያውያን፣ ኤርትራውያን ባላችሁበት ሰላማችሁ በይጥፍ ድርብ ይብዛልኝ። እጅግ አድርጌ አመሰግናለሁ። ሀገራችን፣ ምድራችን፣ ኢትዮጵያችን ሰላም አድርግልን። እንግዲህ ሀገራችን ሰማይ ቢሆንም ያው እንግዲህ በእንግድነት ያለንበት ሀገራችን ደግሞ እግዚአብሔር ሰላም ያደርግልን። ህዝባችን ላይ መስማማት በህዝብና በመንግስት መስማማቱን ይስጠን እና እግዚአብሔር ይጠብቃችሁ። ከሁሉ እግዚአብሔር ፈተን ይኖር